ከዚህ በመቀጠል የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ ተመስገን የአባቱ ልጅ የአብራኩ ልጅ እንደገናም ደግሞ የትግሉ ልጅ የሆነው ወንድማችን አርበኛ ተመስገን ወደ መድረክ። አመሰግናለሁ። አባታችን ሜጀር ጀነራል ውባንታ ባተ እውነትን ያሳይበት ቀን ነው። በሰዓቱ ያልሆነውን ሆኗል እየተባለ ያለ ስሙ ስም እየተሰጡ ሲያዋክቡት የነበሩ ሰዎች እንደነበሩ ሁላችንም የምናውቀው ሀቅ ነውና እሱ ግን እውነት ታጋይ ሆኖ ሞትን ጀግንነትን ከፊታችን ያሳየና ለአማራ ሕዝብ እውነትን ያሳየ ለኛም ከፊታችን እንደ ሻማ ቀልጦ ያሳየ መሪያችን ነውና ይሄ አባታችን ሜጀር ጀነራል ውባንታ ባተ ሁሉን ነገሩን ትቶ ብዙ ዋጋ ሲከፍል ቆይቶ ሲባል እንደነበረው የአማራ የመጀመሪያ ክፍለ ጦር የሆነችውን ጉና ክፍለ ጦር መስርቶ ለአማራ ሕዝብ ተቋምንም ጭምር አሳይቶ ሲታገል የነበረ አባታችን መሪያችን ነበርና ስለሆነም አሁንም እኛ ዘመቻ ብለን በአባታችን መታሰቢያ 2ኛ ዓመት ትልቅ ስራ ስንሰራ ሲሰሩ የነበራችሁ ውድ የኮራችን ሰራዊት አባላቶች እጅጉን አድርጌ በአባታችን ስም ላመሰግናችሁ እወዳለሁ። በየቦታው ዘመቻ እየተባለ ብዙ ስራዎችን ሲሰሩ ቆይተዋል። የዛሬውና የ2ኛ ዓመቱ ትናንት የተሰራው ድል ግን በጣም ልይት ያለና ትልቅ ስራ ነውና ደግሜ በአባታችን በሜጀር ጀነራል ውባንታ ባተ ስም ላመሰግናችሁ እወዳለሁ። አባታችን ትግልን ያስተማረን እውነትን ያሳየን ስለሆነም እኛም የአባታችን እውነታን ተከትለን ከባህር ዳር ጫፍ አፍንጫ ስር ስለምንገኝ ነገም የሱን ዓላማና ራዕይ ተከትለን እውነትን አንግበን ወደፊት እንድንገሰግስ አሁንም ትናንት ከነበረን ሰራዊት በላይ አደራጅተን አስታጥቀን ስለንቦናችን በዚህ ልክ ገንብተንና አቅም ፈጥረን ጠላትን እስከ መጨረሻው እንድንደመስስ አደራዬን ማስተላለፍ እወዳለሁ። አመሰግናለሁ። እናመሰግናለን።